ነው ጸሎት ባንተ ላይ ጥያል እስኪ ከኔ ጋር ባንተ ላይ ጥያለሁ በቸርቻሩ አይደለም ሰብሰብ አድርጉ እስኪ የቤተሰብ ነገር አስቡ የልጆቻችሁን በትዳራችሁ ላይ ያለውን ችግር በጤናችሁ ላይ ያለውን ችግር በንግዳችሁ ላይ ያለውን ችግር ከሰዎች ጋር ከውስጥ ከውጭ ያጋጠማችሁን ችግር የደረሰባችሁን ችግር በአጠቃላይ እየገፋችሁ ያላችሁትን አስቸጋሪውን መንገድ ሰብስባችሁ ባንተ ላይ ጥያለሁ ወልስ በሱ ላይ ጥላችኋል እሱ በዚህ ሳምንት ያስገርማችኋል በዚህ ሳምንት ትገረማለህ እግዚአብሔር ሲያስገርማችሁ ያለው በዚህ ወር እግዚአብሔር ሳያስገርማችሁ አይቀርም የሚያምን አሜን ብሎ ይቀበል ከመጠየቃችን በፊት እግዚአብሔር ችግራችንን ሁሉ ያውቃል ግን እንድንጠይቀው ይፈልጋል አሁን አንተ ጋር የሌለው ነገር እግዚአብሔር አያውቅም በአባትነቱ ተከብሮ መጠየቅ ይፈልጋል እግዚአብሔር ጋር እንደ ልጅ ቅረብና አባቴ ያስፈልገኛል ገንዘብ ያስፈልገኛል ልብስ ያስፈልገኛል መኪና ያስፈልገኛል ቤት ያስፈልገኛል የሚያስፈልጋችሁ ነገር ምንድነው እግዚአብሔር በክርስቶስ ኢየሱስ በሙላት ይሰጣቸዋል እኛ የምንፈልገውን ሁሉ ሊሰጠን እግዚአብሔር ፍቃደኛ ነው ማቴዎስ ምዕራፍ 7 ቁጥር 11ን ማየት ትችላላችሁ ከምንለምነውና ከምናስበው እጅግ አብልጦ ሊሰጠን ይቻለዋል ኤፌሶን ምዕራፍ 3 ቁጥር 20 ከእግዚአብሔር ቃል ካልተረዳን ምን ተብሎ እንደሚጸለይ ምንም ምናውቀው ነገር የለም ስለዚህ እንዴት መጸለይ እንዳለባችሁ እግዚአብሔር እንዲያስተምራችሁ መንፈስ ቅዱስ ጋይድ እንዲያደርጋችሁ እግዚአብሔር የሚፈልገውን አይነት ጸሎት መጸለይ እንድትችሉ መንፈስ ቅዱስ እንዲመራችሁ እሱን መጋበዝ እግዚአብሔር የሚፈልገውን አይነት ጸሎት መጸለይ እንዲችል እርዳይ እንዴት እንደሚጸለይ እግዚአብሔርን መጠየቅ ነውር አይደለም ሉቃስ ምዕራፍ 11 ቁጥር 1 ምን ይላል እርሱም በአንድ ስፍራ ይጸልይ ነበር በጨረሰም ጊዜ ከደቀ መዛሙርቱ አንዱ ጌታ ሆይ ዮሐንስ ደቀ መዛሙርቱን እንዳስተማረ እንጸልይ ዘንድ አስተምረናል ስትጸልዩ እንዲህ በሉ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ መንግስትህ ትምጣ ፍቃድህ በሰማይ እንደሆነች እንዲሁ በምድር ትሁን የዕለት እንጀራችንን ዕለት ዕለት ስጠን መሰረታዊ ነገር ይዘህ ታጎረመርማለህ በጣም 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 ክሳራ ውስጥ ነው ምንድነው መሰረታዊ ነገር ጤና ልብስ ምግብና ቤት ማን ያዘጋጀ ይመስላል መሰረታዊ ነገር ያገኘ የምታጎረመርም ከሆነ ለግጀሪ ህይወት መኖር አትችልም ጤና ካለ መሰረታዊ ጉዳይ ነው ምግብ ከበላ መሰረታዊ ጉዳይ ነው ልብስ ከለበስክ መሰረታዊ ጉዳይ ነው ተከራይተም ይሁን ቤት ሰርተ ቤት ውስጥ ካደርክ መሰረታዊ ጉዳይ ነው እግዚአብሔር ይሄንን ሰጥቶ ምታጎረመርም ከሆነ አስቸጋሪ ነው መሰረታዊ የተባሉ ነገሮችን እግዚአብሔር በህይወታችሁ ላይ አሟልቶ የምታጎረመርሙ ከሆነ ችግር ውስጥ ናችሁ የዕለት እንጀራችንን ዕለት ዕለት ስጠን ትልቁ የኛ ችግር ምንድነው የ20 ዓመት ነው መንጸልየው የ20 ዓመት ዝግት ታርገን ቁጭ ለማለት እንፈልጋለን የ20 ዓመት ባጀት እግዚአብሔር ባንደ ቢዘጋልቆ ለ20 ዓመት አትጸልይም ከእግዚአብሔር እጅ እየወሰድክ እንድትጸልይ ስለምፈልግ ለቀን የሚሆነውን ይሰጣል 20 ዓመት ይጸልያል እንበልና የሚሞተው ግን በ10ኛው ዓመት ነው ስለዚህ እግዚአብሔር የ20 ዓመት መስጠት ማለት ባንተ ጸሎት 10 ዓመት መጨመር ማለት እኮ ነው ለሌለው ላንተ እንዴት እስራኤላውያንም እኮ ከሰማይ መና በወረደ ጊዜ ያለ ልክ ሰበሰቡ እጃቸው ውስጥ ወደ ትልነት ተቀየረ እጃቸው ውስጥ መና ትል ሆነ እግዚአብሔር ብዙ ሰብስቦ አላላቸው እነሱ ግን ስግብግብ ሆኑና ከስግብግብነታቸው የተነሳ ሰበሰቡ በቃ ዝም ብሎ ከሰማይ የወረደ እንጀራ ነው ይሄ ከሚባክን ብሎ ሰበሰቡ ሲያዩ ከሰዓት በኋላ ትል በትል የሻገተ እንጀራ ለምን ትጸልያላችሁ እግዚአብሔር ፍሬሹን ሊያበላ ይፈልጋል የዕለት እንጀራችንን ዕለት ዕለት ስጠን ኃጢአታችንም ይቅር በለን እኛ ደግሞ የበደሉንን ሁሉ ይቅር ብለናልና ከክፉ አድነን እንጂ ወደ ፈተና አታግባን እንዲህም አላቸው ከእናንተ ማናቸውም ወዳጅ ያለው በእኩል ሌሊት ወደ እርሱ ሄዶ ወዳጄ ሆይ 3 እንጀራ አበድረኝ አንድ ወዳጄ ከመንገድ ወደ እኔ መጥቶ የማቀርብለት የለኝም ይላልን ያም ከውስጥ መልሶ አታድክመኝ አሁን ደጁ ተቆልፏል ልጆቼም ከኔ ጋር ባልጋ ላይ አሉ ተነስቼ ልሰጥህ አልችልም ይላልን እላችኋለሁ ወዳጅ ስለሆነ ተነስቶም ባይሰጠውም እንኳን ስለ ንዝነዘው ተነስቶ የሚፈልገውን ሁሉ ይሰጠዋል
ምን ስለሆነ? ወዳጅ ስለሆነ። እግዚአብሔር ደግሞ ከወዳጅ በላይ ወዳጅ ነው። እዚህ ውስጥ በጣም አስምራችሁ እንድትይዙ የሚፈልገው ነገር እግዚአብሔር ይቅር እንድላችሁ ሌሎችን ይቅር በሉ። ስትጸልዩ በይቅርታ መንፈስ ጸልዩ። የሚጸልይ ሰው ለይቅርታ ቅርብ ነው። ኮብልስቶን የሚያክል ቅም ይዘን እንጸልያለን። እግዚአብሔር ለምን አይሰማንም ብለን ኮምፕሌን እናደርጋለን። ቅም በቀል ይዘ፣ ክፋት ይዘ፣ ተንኮል ይዘ ለወንድምህ ጉድጓድ እየቆፈርክ የምትጸልይ ከሆነ እግዚአብሔር አይሰማ። ይቅርታን ስታስተላልፍ ከሰማይ ወደ አንተ የሚለቀቅ ይቅርታል። እስኪ አንድ ሰው ዛሬ የኔ ቀን ነው ይበል። ይደገም።